ፍካሬ ኢየሱስ ጌታ ሐዋርያትን በደብረ ዘይት ሰብስቧቸው ሳለ በኋለኛው ዘመን በሚመጣው ትውልድ የሚደረገው ምልክቱ ምንድነው? እስኪ ንገረን ብለው ጌታችንን ለመኑት። ጌታም መለሰላቸው አላቸውም፣ ወዳጆቼ ሆይ በኋለኛው ዘመን ለሚመጣው ክፋት ምልክት ጅረታማ ኮከብ ይፈጠራል። ያን ጊዜ በየሀገሩ ጭንቅ ይሆናል። ሹም ከሹም ንጉሥ ከንጉሥ ይጣላል። በረዶና ድንጋይ እሳትና ዲን አመድም ይዘንባል። ማንም እንዳያስታቸው ተጠንቀቁ። በዚያን ጊዜ እኔ ክርስቶስ ነኝ በማለት በስሜ ይመጣሉ፣ ብዙዎችንም ያስታሉ። ጦርነትም በየአህጉሩ ይነሳል። ይህ ሊሆን ግድ ያለውና ተጠበቁ። ዳሩ ግን መጨረሻው ገና ነው። ሕዝብ በሕዝብ ላይ፣ መንግሥትም በመንግሥት ላይ ይነሳል። ረሃብ፣ ቸነፈር፣ የምድር መናወጥ በልዩ ልዩ ስፍራ ይሆናል። እነዚህም ሁሉ የምጥ መጀመሪያ ናቸው። በዛን ጊዜ ተጠንቀቁ። በዚያን ጊዜ ብዙ ሰዎች ይሰነካከላሉ፣ እርስ በርሳቸውም ለሞት አሳልፈው ይሰጣጣሉ። ከዓመፅና ከትዕቢት ከተንኮል የተነሳ በሰዎች መካከል ፍቅር ትጠፋለች፣ መተማመን አይኖርም። አንዱም አንዱን እንደ አውሬ ይመለከተዋል። በዚያን ጊዜ ተጠንቀቁ። ለአሕዛብ ምስክር ይሆንባቸው ዘንድ ይህ የመንግሥት ወንጌል በዓለም ሁሉ ይሰበካል። በዚያን ጊዜ መጨረሻው ይመጣል። እናንተ ግን ተጠንቅቃችሁ ጠብቁ። በዚያን ጊዜ ዓለም ከተፈጠረ ጀምሮ እስከ ዛሬ ድረስ ያልሆነ ከእንግዲህም ከቶ የማይሆን ታላቅ መከራ ይሆናል። በዚያም ወራት ላሉ ለርጉዞችና ነፍሰ ጡሮች እንዲሁም ለምጫቾችና ለሚያጠቡ ሁሉ ወዮላቸው። እነዚያ ቀኖችስ ስለ ደጋጎችና ስለ ተመረጡ ሰዎች ባያጥሩ ኖሮ ሥጋ የለበሰ ሁሉ አንዳችም ባልዳንም ነበር። እንግዲህ ሽሽታችሁ በክረምት ወይም በሰንበት እንዳይሆን ተግታችሁ ጸልዩ፣ ትእዛዜን ጠብቁ። በዚያን ጊዜ ብዙ ሐሰተኞች ክርስቶሶችና ሐሰተኞች ነቢያቶች ይነሳሉና ማንም እነሆ ክርስቶስ በዚያ አለ ወይም ከዚያ ነው ቢሏችሁ አትመኑ። ብዙ ድንቅና ታላላቅ ምልክት በማሳየት የተመረጡትን ለማሳየት ይሞክራሉ። እንግዲህ እነሆ አስቀድሜ ነገርኋችሁ። ክርስቶስ በበረሃ ነው ወይም በእልፍኝ አለ ቢሏችሁ አትቀበሏቸው። የሰው ልጅ አመጣጥ መብረቅ ከምሥራቅ ወጥቶ እስከ ምዕራብ እንደሚታይ ነውና። ምሳሌውን ከበለሲቱ ተማሩ። ጫፏ ሲያቆጠቁጥ ቅጠሏም ሲለመልም በዚያን ጊዜ ጊዜው እንደቀረበ ትረዳላችሁ። እንዲሁም ደግሞ እናንተ ይህን ሁሉ ስታዩ በደጅ እንደደረሰ እወቁ። እውነት እላችኋለሁ ሰማይና ምድር ያልፋሉ፣ ቃሌ ግን አያልፍም። ስለዚያች ቀንና ስለዚያችም ሰዓት ግን ከአባት ብቻ በቀር የሰማይ መላእክትም ልጅም ቢሆን የሚያውቅ የለም። ስለዚህ ነቅታችሁና ተግታችሁ ተዘጋጅታችሁና ተሰናድታችሁ ጠብቁ። ከዚያም ወራት መከራ በኋላ ፀሐይ ይጨልማል፣ ጨረቃም ብርሃኗን አትሰጥም፣ ከዋክብትም ከሰማይ ይወድቃሉ፣ የሰማዮቹም ኃይላት ይናወጣሉ። በዚያን ጊዜ የሰው ልጅ ምልክት በሰማይ ይታያል። የምድር ወገኖች ሁሉ ዋይ ዋይ ይላሉ። የሰው ልጅንም በታላቅ ኃይልና በብዙ ክብር በሰማይ ደመና ሲመጣ ያዩታል። መላእክቱንም በታላቅ የመለከት ድምፅ ጋር ይልካቸዋል። በዚያን ጊዜ ከዓመፅና ከተንኮል የተነሳ በምድር ላለ ሁሉ ይቅርታ የለም፣ የኔን ገናነት አላወቁምና። ነገር ግን ወደ እኔ ቢመለሱ ንስሐ ቢገቡ እኔም ይቅር እላቸዋለሁ። ወደ እኔ ግን ባይመለሱ እኔም ፊቴን ከእርሳቸው መልሳለሁ። ኤሳው ብኩርናውን ለመብል እንደሸጠ በረከትንም እንዳጣ እነዚያ በመንፈስ ቅዱስ የተጧቸውን ልጅነት ለአምልኮ ጣዖት ይለውጧታልና። በዚያን ዘመን ተጠንቀቁ። በዚያን ጊዜ ሐሜት፣ ትዕቢት፣ ስድብ፣ ራስን መውደድ፣ ማክበር፣ ማማለጃ ወይም ጉቦ ተቀብሎ ፍርድ ማጣመም፣ ገንዘብ መቀማት፣ ወንድምን መግደል፣ በሐሰት መመስከር፣ መስረቅ፣ ሐሰት መናገር፣ ደንበር ማፍረስ፣ ወሰን መግፋት፣ አጥር መስበር፣ ቤት መስበር ይበዛል። ወንድምም ወንድሙን ለገንዘብ ይለውጣል፣ ፍቅርም ከነሱ ይርቃል። በዚያን ጊዜ ተጠንቀቁ። በዚያን ጊዜ ሴቶች ለባሎቻቸው አይታዘዙም፣ ባሮችም ለጌቶቻቸው አይገዙም። ሴቶች በመኳንንቱ ወንበር ቢቀመጡ ይወዳሉ፣ በወንድ መሳሪያ ያጌጣሉ። እንዲህም ይላሉ፣ በዳኝነት ተቀምጠን ፍርድ እንፍረድ ይላሉ። ሴት የተናገረችው ለባሏ አይጥመውም፣ ባሏ የተናገረውም ለሚስቱ አይጥማትም። የባሏን ፍቃድ አትሠራውም። ባሏ ስለ ንብረቱ ይታገሳታል። ፍቃዱን ታደርግ ዘንድ እሺ ብትለው ለጊዜው ደስ ይለዋል።
እምቢ ብትለውም ስለ ንብረቱ እያዘነ ይኖራል። በዚያን ጊዜ ተጠንቀቁ። በዚያን ጊዜ ከሀብታቸውና ከብልጽግናቸው የተነሳ የእግዚአብሔርን መኖር ይዘነጋሉ። እህላቸውን የሚያደልቡበት ሰፊ ጎተራ ለመስራት ገንዘባቸውና ወርቃቸውን የሚያከማቹበት ከፍተኛ ሳጥን ለማዘጋጀት ይፋጠናሉ። ነፍሳቸውንም ለብዙ ዘመን የሚያበቃሽ የደለበ እህል የተከማቸ ወርቅና ገንዘብ አለሽና ከእንግዲህ አርፈሽ ብይ፣ ጠጪ፣ ደስም ይበልሽ ይሏታል። ነገር ግን ባላሰቡበት ሰዓትና ጊዜ ሞት ነፍሳቸውን ነጥቆ ይወስዳታል። ያደለቡትና ያከማቹት ሀብት ለማንም ይሆናል። እግዚአብሔርን ያላሰበ በባለጠግነቱም ብዛት የተማመነ ዕድሉ እንዲህ ይሆናል። በዚያን ጊዜ ተጠንቀቁ። የሰው ሕይወት በገንዘብ ብዛት አይጠበቅም። በሀብቱ መደራጀት ዕድሜ አይረዝምም፣ ከሞትም አያመልጥም። ለሀብት ከመጎምጀትና ከከንቱ ምኞት ተጠበቁ። ለምትበሉትና ለምትጠጡት ወይም ለምትለብሱትና ለምታጌጡት አጥብቃችሁ አትጨነቁ። የሰማይ ወፎችን ተመልከቱ፣ አይዘሩም፣ አያጭዱም፣ ዕቃ ቤት ወይም ጎተራ የላቸውም፣ ምግባቸውን ግን ከእግዚአብሔር ያገኛሉ። እንዲሁም አበባዎችን እዩ፣ አይደክሙምም፣ አይፈትሉም። ነገር ግን እላችኋለሁ ጥበበኛውና አስተዋዩ ሰለሞን እንኳ በክብሩ ሁሉ ከነዚህ እንዳንዲቱ አልለበሰም። እንግዲህ ከሰማይ አሞሮችና ከበረሃ አበቦች ምን ያህል ብልጫ እንዳላችሁ ከእግዚአብሔርም ዘንድ የቱን ያህል ክብር እንደተሰጣችሁ አስቡ። ከእናንተ መካከል ተጨንቆና ተጠቦ በቁመቱ ላይ አንዲት ስንዝር መጨመር የሚቻለው ማን ነው? እንግዲያውስ ትንሹን ነገር ለማድረግ የማይቻላችሁ ከሆነ ስለ ሌላ አትጨነቁ። ከዓመት ልብሳችሁ ከዕለት ጉርሳችሁ የሚተርፋችሁን ለነዳያን መጽውቱ። ከሀብታችሁ ቀንሳችሁ ከርስታችሁ ቆርሳችሁ ለበጎ አድራጎት ስጡ። ከዚያ ሌባ በማይሰርቀው ነቀዝ በማያበላሸው ብል በማይበላው ሰማያዊ መዝገብ ይከማችላችኋል። ስለዚህም ተግባር ወገባችሁ የታጠቀ ጆሮአችሁ የነቃ ዓይናችሁ የበራ ይሁን። የሰው ልጅ በማታስቡበት ሰዓት ይመጣልና። ትእዛዜን ጠብቁ። ወንድማችሁ ቢበድላችሁ ለብቻው ሂዳችሁ ምከሩት። ምክራችሁም ቢቀበል ይቅርታ አድርጉለት። ባይሰማ ግን በሁለትና በሦስት ሰዎች ፊት ንገሩት። እነርሳቸውም ባይሰሙ ለቤተ ክርስቲያን ንገሯት። ቤተ ክርስቲያንንም ባይሰማት እንደ አርሚ ቁጠሩት። ትእዛዜን ጠብቁ። ሰዎች ሊያደርጉላችሁ የምትወዱትን ሁሉ እናንተም ደግሞ እንዲሁ አድርጉላቸው። ኦሪትም ነቢያትም ይህ ነውና፣ ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁ፣ ደጅ ምቱ ይከፈትላችኋል። በጸሎትና በእምነት የምትለምኑትን ሁሉ ትወስዳላችሁ። እምነታችሁን አታጓድሉ። ምጽዋታችሁን ለራሳችሁ ትታዩና በሰው ፊት ትመሰገኑ ዘንድ እንደ ግብዞች በሰው ፊት እንዳታደርጉ ተጠንቀቁ። እንዲህ ካልሆነ በሰማይ አባታችሁ ዘንድ ዋጋ የላችሁም። እናንተስ ምጽዋት ባደረጋችሁ ጊዜ ቀኝ እጃችሁ የሰጠውን ግራ እጃችሁ አይወቅ። በስውር የሰጣችሁትን በስውር የሚያይ የሰማይ አባታችሁ ዋጋችሁን በግልጥ ይሰጣችኋል። ትእዛዜን ጠብቁ። በምትጾሙበት ጊዜ እንደ ግብዞች ጨዋሚነታችሁን ለማሳወቅ ሰውነታችሁን አታጠውልጉ፣ ግንባራችሁን አታቋጥሩ፣ ፊታችሁን ታጠቡ፣ ገጻችሁ ይብራ፣ ፈገግታም ይኑረው። ድካማችሁን በብርታት ሰውሩት። በስውር የሚያይ አባታችሁ ዋጋችሁን በግልጽ ይሰጣችኋልና። ትእዛዜን ጠብቁ። እርስ በርሳችሁ ተዋደዱ፣ አንድነታችሁን አጠንክሩ። በመካከላችሁ መለያየት አይኑር። እርስ በርሱ የሚለያይ መንግሥት ፈጥኖ ይጠፋል፣ እርስ በርሱም የሚለያይ ቤት አይጸናም፣ ፈጥኖ ይወድቃል። ትእዛዜን ጠብቁ። ወንድሙን ወይም ወገኑን አንተ ጨርቅ ለባሽ ድሃ ብሎ የሰደበ በአደባባይ ይፈረድበታል። ደንቆሮ፣ ዲዳ፣ ዕውር፣ አንካሳ፣ ጎባጣ፣ መላጣ የሚለው ግን በገሃነመ እሳት ይፈረድበታል። በዚያን ጊዜ ተጠንቀቁ። እውነት እውነት እላችኋለሁ ማንም ሰው ከውሃና ከመንፈስ ቅዱስ ካልተወለደ ወደ እግዚአብሔር መንግሥት ይገባ ዘንድ አይችልም። ትእዛዜን ጠብቁ። እኔ በአብ እንዳለው አብም በእኔ እንዳለ መኑ። ያም ባይሆን በሥራዬ መኑ። እውነት እውነት እላችኋለሁ በእኔ ያመነ ሁሉ እኔ የሚሠራውን ሥራ ይሠራል፣ ከእርሱም የበለጠ ሊሠራ ይችላል። መጠራጠር ወይም መከራከር ሳይኖርባችሁ የሰናፍጭ ቅንጣት የምታህል ሃይማኖት ቢኖራችሁ ተራራውም ፈልሰህ ተነስተህ ከባሕር ግባ፣ ዋርካውን ካለህበት ተነቅለ ከዚያ ተተከል ብትሉት ትእዛዛችሁን ይፈጽማሉ። አንዳችም የሚሳናቸው የለም። እምነታችሁን አታጓሉ፣ በከንቱ አትማሉ።
በሰማይ እንኳ የእግዚአብሔር ዙፋን ነውና በምድርም የእግሩ መረገጫ ዱካ ናትና በራሳችሁም አትማሉ። አንዲቱን የራስ ፀጉራችሁን ነጭ ወይም ጥቁር ለማድረግ አይቻላችሁምና፣ ነገር ግን እውነቱን እውነት ሐሰቱን ሐሰት በማለት ነገራችሁን አጽኑ። ከዚህ የወጣ ክፉ ነውና ትእዛዜን ጠብቁ። በዚህ ዓለም በመንፈሳቸው የተቸገሩ ብፁዓን ናቸው፣ መንግሥተ ሰማያት የእርሳቸው ናትና። ገሮች ብፁዓን ናቸው፣ እነርሱ ምድርን ይወርሳሉና። ጽድቅን የሚራቡ የሚጾሙም ብፁዓን ናቸው፣ እነርሱም በመንግሥተ ሰማያት ይጸግባሉና። የሚራሩ ብፁዓን ናቸው፣ እነርሳቸውም ምሕረትን ያገኛሉ። ልባቸው ንጹሕ የሆነ ብፁዓን ናቸው፣ እነርሱም እግዚአብሔርን ያዩታልና። እርቅ የሚያደርጉ እነርሱ እግዚአብሔር ልጆች ይባላሉ። ብፁዓን ናቸው። ስለ ጽድቅ የሚሰደዱ መንግሥተ ሰማያት የእነርሱ ናትና ብፁዓን ናቸው። በሰደቧችሁና ባሰደዷችሁም ጊዜ ክፉን ሁሉ ስለ እኔ በሐሰት በመሰከሩባችሁ ጊዜ እናንተ ብፁዓን ናችሁ፣ ዋጋችሁ በሰማይ ብዙ ነውና። ከእናንተ በፊት የነበሩትን ነቢያትም እንዲሁ አሳደዋልና። ደስ ይበላችሁ፣ ሐሴትንም አድርጉ፣ ትእዛዜን ጠብቁ። በዚያን ጊዜ ከልባችሁ አይደለ በአፋችሁ ብቻ አቤቱ አቤቱ ይሉኛል። ነገር ግን አቤቱ አቤቱ የሚሉኝ ሁሉ መንግሥተ ሰማያት የሚገቡ አይደሉም። በዚያን ጊዜ ተጠንቀቁ። በምትጸልዩበት ጊዜ እንደ ግብዞች በአደባባይ ቆማችሁ አትጸልዩ፣ ነገርም አታብዙ። እነርሱ በነገሯችሁ ወይም በጸሎታቸው መርዘም እግዚአብሔር የሚሰማቸው ይመስላችኋልና። እናንተስ በስውር እንዲህ እያላችሁ ጸልዩ። በሰማይ የምትኖር አባታችን ሆይ ስም ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነ እንዲሁም በምድር ይሁን። የሚበቃንን የዕለት ምግባችንን ዛሬ ስጠን፣ በደላችንን ይቅር በለን እኛም የበደሉን ይቅር እንድንል። የይቅርታ መንፈስን ስጠን፣ ወደ ፈተናም አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። ትእዛዜን ጠብቁ። ክብርና ብልጽግናን አብዝተው የሚወዱ በፈተና ይወድቃሉ፣ በወጥመድም ይገባሉ። ለድሃና ለችግረኛም እንዳይሰጡ እጃቸው ይታሰራል፣ ልባቸው እንደ ፈርዖን ይደነድናል። የሚድኑበትን እንዳያውቁ ዓይናቸው ይሸፈናል። ቃሌን እንዳይሰሙ ጆሮአቸው ይደነቁራል። እንዳይበሉ አፋቸው ይታሰራል፣ ሆዳቸውም ይታወካል። ለማያውቁት ሰው ገንዘባቸውን ያከማቻሉ፣ ለልጃቸውም አያልፍም። በኀጢአት እንደ ተሸፈኑ ይሞታሉ፣ ንስሐም አይገቡም። በዚያን ጊዜ ተጠንቀቁ። ለደጋግ ግን የሚረባ የሚጠቅም መንፈስ ቅዱስ ይሰጣቸዋል። ስሜ ሲነሣ ይደሰታሉ። የዚህን ዓለም ዋዛ ፈዛዛ አይጫወቱም። በሲኦል ከመገዛት ይድኑ ዘንድ ትእዛዜን ጠብቁ። በዚያን ዘመን ሰዎች ጥርስ አውጥተው ፀጉራቸው ሸብቶ ይወለዳሉ፣ ሃይማኖታቸውን ያፈርሳሉ። አንደበታቸው እንደ ተሳለ ምላጭ ነው። አፋቸው ለዓመፅና ለተንኰል እንደ ንቃቃት የተከፈተ ነው። ከእውነት ይልቅ ሐሰት መናገር ይወዳሉ። ልባቸው ለክህደት ሆዳቸው ለክፋት የተዘጋጀ ነው። በዚያን ጊዜ የሚጣፍጠው ውኃ የሚጠመው እህል መራራ ይሆናል። ሕዝብ እርስ በርስ ይተላለቃል። ምግባር ትሩፋት የሚሠራባት አገር ትሰወራለች። ሃይማኖት የሚጸናባት አገር ትጠፋለች። ከቀድሞ በደል የበለጠ በደል ይሠራል። በአዝርዕት በአትክልትና በአበባ ጊጦ የሚታየው ይህ ዓለም ይፈርሳል፣ ይጠፋል። መሬት ምድረ በዳ ትሆናለች። ዓለም በመከራ ትታወካለች። ፀሐይ በድንገት ሌሊት ትወጣለች፣ ጨረቃም እንዲሁ በቀን ታበራለች። በዚያን ጊዜ ተጠንቀቁ። በዚያን ጊዜ የአንዱ መንግሥት አገር የሌላውን መንግሥት አገር በውኑ ባንቺ ዘንድ ደግ ሰው ወይም በእውነት የሚሠራ አለ ወይ ብላ ትጠይቃለች። እሷም የለም ትላለች። በዚያን ሰዓት ከመከራውና ከሥቃዩ የተነሣ ሰው ሞትን ይመኛል። ከባሕር ቢጠልቅ ከገደል ቢገባ ሞትን አያገኝም። በዚያን ጊዜ ተጠንቀቁ። በዚያን ጊዜ በየአህጉሩ ሽብር ይሆናል። እሳትም ከሰማይ ተጠቅልሎ ይወርዳል። የአውሮፕላን ቦምብ ከእንጨት ደም ይፈሳል። ድንጋይ ማፋውታ ትጮኻለች። በተአምር ከሰማይ ሰማያት ወረዱ፣ ከድንግል ማርያም ተወለዱ የሚል ሐሳዊ መሲህ ይመጣል። ሕዝብ ይታወካል፣ ብዙዎችንም በምታቱ ያስታል። በዚያን ጊዜ እንዳያስቷችሁ በሕገ ልቦና ጸንታችሁ ተቀመጡ። በዚያን ጊዜ ሐሰተኞች ነቢያት የበግ ለምድ ለብሰው ከአጋንንት ጋር ሆነው የሚያስቱ የሚያሳብዱ የሐሳዊ መሲህን ነገር የሚያስተምሩ ሰዎች ይመጣሉ። በውስጣቸው ግን ነጣቆች ተኩሎች ናቸው። በዘመኑ ትውልድ ላይ
በማር የተለወሰ መርዝ ይነዙበታል። እውነተኛ መምህር ለመምሰል በየአደባባዩ ሰላምታ ያበዛሉ። የቀሚሳቸውን እጅግ ያሰፋሉ፣ የልብሳቸውን ዘርፍ ያረዝማሉ። እናንተ ግን አትመኗቸው፣ እምቢ በሏቸው። የሚመጣው የሚታወኩበት ዘመን ነውና በየዕለቱ በየዓመቱ ክፉ ነገር ይጨመራል። ሰውም በምሳሌ ይኖራል እንጂ መንፈስ እግዚአብሔር አያድርበትም። በዚያን ጊዜ ተጠንቀቁ። በዚያን ጊዜ ምሽት በሆነ ጊዜ ዛሬ ሰማይ አቅላልቷል፣ ብራ ይሆናል፣ ወይም በምዕራብ በኩል ደመና ሲመጣ ባዩ ጊዜ ዝናብ ይዘንባል፣ እንዲሁም በሰሜን በኩል ንፋስ በነፈሰ ጊዜ በሽታ ይሆናል በማለት የአየሩና የሰማዩን ጠባይ ለመመርመር ይሞክራሉ። የሰማይን ሥራ የአየርን ጠባይ መርምሮ ማወቅ የሚቻለው ማን ነው? ሥጋውን ከነፍሱ ነፍሱን ከሥጋው ለይቶ መናገር የሚቻለው ማን ነው? በዚያን ጊዜ ተጠንቀቁ። በዚያን ጊዜ ነገሥታት፣ መኳንንት፣ መሳፍንት፣ የአገር ሹማምንት ከዚያም በታች ያሉ ሰራዊት በሐሰት የሚምሉ በየዕለቱ ቃላቸውን የሚለዋውጡ ሰዎች ይፈጠራሉ። ጠዋት የተናገሩት ለማታ አይደገምም። በዚያን ጊዜ ተጠንቀቁ። በዚያን ጊዜ ፍቅር የሌላት ባልንጀርነት፣ መተማመን የሌላት ጓደኝነት ትፈጠራለች። ጥል፣ በደል መስራት፣ መቀማት፣ ሐሜት፣ ሐሰት በልባቸው የሞላ ሰዎች ይፈጠራሉ። መብል መጠጥ ባዩ ጊዜ ነፍሳቸውን ለገሃነመ እሳት ይሸጣሉ። እናንተ ግን እንደነሱ አትሁኑ፣ አጥብቃችሁ ተጠንቀቁ። በእኔ ፍቃድ ለሚሄዱ ሰዎች ግን በቅን ልቦና በሌሊትና በመዓልት ለሚገዙልኝ ሰዎች እኔ እንደ ወዳጆቼ እንደ አብርሃምና እንደ ይስሐቅ እንደ ያዕቆብና ሙሴ እንደ ባሮቼ እንደ ዳዊት እንደ ዳንኤል እንደ ኤልያስና እንደ ሚክያስ በሚመጣው ዘመን እጠብቃቸዋለሁ። ተድላ መንግሥተ ሰማያትንም አወርድላቸዋለሁ። በዚያን ጊዜ ወሬ ለመስማት ነገር ለማየት ወዲና ወዲያ ይቅበዘበዛሉ። ነገር ግን ያዩትንና የሰሙትን በልቦናቸው አያሳድሩም። በዚያን ዘመን ተጠንቀቁ። በዚያን ጊዜ እንደ እሳት የሚያቃጥሉ ፀሐይና ጨረቃ ከዋክብት ይፈጠራሉ። ከዚህ በኋላ ክረምትና በጋ አንድ ወገን ይሆናሉ። ዝናምም ከዓመት እስከ ዓመት ይዘንባል። የእህል በረከትም ይጎላል። የሰውም ኃይል ሲሶ ይቀንሳል። የበቅሎ፣ የግመል፣ የእንስሳ፣ የአራዊት ኃይል ሦስት እጅ ይነሳለታል። ቂቤም ማርም ጣዕም በረከትም የለውም። በዓመቱ የቀነሰ ይሄዳል። በዚያን ጊዜ ተጠንቀቁ። ወርቅ ይናቃል፣ መዳብ ይከብራል። ወርቅ የተባለው ወርቅ አይደለም። ወርቅ የተባሉ ክርስቲያኖች ናቸው። መዳብ የተባሉ አረመኔዎች ናቸው። አረመኔዎች ራሳቸውን ከፍ ያደርጋሉ። ግብዞችና ማስተዋል የሌላቸው ሰዎች እነዚያን ይወዳሉ ያከብራቸዋልም። በዚያን ጊዜ ተጠንቀቁ። በዚያን ጊዜ አንድ ወንድ ለ7 ሴቶች ባል ይሆናል። እነሱም እንጀራችንን ሰርተን እንበላለን፣ ልብሳችንን ፈትለን እንለብሳለን፣ ስም ብቻ በእኛ ላይ ባልነት ይጠራ፣ ባል የላቸውም ከመባል አድነን ይላሉ። በዚያን ጊዜ ተጠንቀቁ። በዚያን ጊዜ በእናታቸው ማኅፀን ሳሉ የሚጮኹ ውሾች ይወለዳሉ። ውሾች የተባሉት ውሾች አይደሉም፣ በዚያን ጊዜ የሚወለዱ ሕፃናት ናቸው እንጂ። በዚያን ዘመን የሚወለዱ ሕፃናት ቃላቸውን ከፍ ያደርጋሉ፣ በወላጆቻቸው ላይ ይነሳሉ፣ ለወላጆቻቸው አይታዘዙም፣ አባት እናታቸውን አያከብሩም። እናንተ የመናገር ችሎታ የላችሁም፣ እኛ እንናገር፣ ነገራችንን አታሰናክሉብን ይሏቸዋል። ሞትን አያስቡም። እኒህም አእምሮ የጎደላቸው መንፈስ እግዚአብሔር የተለያቸው ናቸው። እግዚአብሔር ኃጢአታቸውን ስለታገሳቸው እንደሌለ ይቆጥሩታል። በሥራቸው የጎሰቆሉ በሐሳባቸው የረከሱ ናቸው። ባህላቸውን ይለውጣሉ፣ የያዙትን ይጥላሉ፣ ያላዩትን ይናፍቃሉ። ሰብአዊ ባሕሪያቸውን በእንስሳ ባሕሪ ይለውጣሉ ነው። ነውርን ይንቃሉ፣ ኀፍረታቸውን ይገልጣሉ። ሥጋዊ ፍትወትን በሚያስፈጽሙ ሥራዎች ሁሉ የሐሳዊ መሲሖችን ተንኰል ልባቸውን ያጠፈዋል፣ አምላካቸውን ያስረሳቸዋል። የሀገር ፍቅር፣ የወገን ክብር አይሰማቸውም። የአባት እናታቸውን ምክር አይቀበሉም። ተውን፣ ልቀቁን፣ እንሩጥ፣ እንፈርጥጥ ይላሉ። በዝሙት ፍቅር ይነደፋሉ። በየሸለቆውና በየጎጡ እንደ በግ ታጉረው ጨለማ ለብሰው የሚፈጽሙት ተግባር ከሶዶምና ከጎሞራ ሰዎች ግብር ያልተለየ ነው። የሚያደርጉትን አያውቁምና እግዚአብሔር አያስተውልም ይላሉ። ይመለከታቸውም አይመለከታቸውም። እሱ ግን ከሰማይ ሆኖ ይሳለቅባቸዋል፣ ይስቅባቸውማል፣ በዓመቱም ያውካቸዋል። በውኑ
ጆሮን የሠራ እግዚአብሔር አይሰማምን? ዓይንንስ የፈጠረ አምላክ አያይምን? በዚህም ግንባራቸው ዕድሜያቸው ያጥራል፣ በወጣትነት ዘመናቸው ይቀሰፋሉ፣ ፈጥነውም ይጠፋሉ። በዚያን ጊዜ ተጠንቀቁ። በዚያን ጊዜ ለብዙ ክብር የታጩ በማዕረግ በሹመት ያደጉ በከፍተኛ ደረጃ ላይ የሚገኙ ሁሉ አደራቸውን ይዘነጋሉ፣ ሀገራቸውን ይከዳሉ፣ መሐላቸውን ያፈርሳሉ፣ ከባለሟልነታቸው ይወጣሉ። ከማዕረግና ሹመት ጓደኞቻቸው ይለያሉ። ክፉ ሥራቸው በተገለጸባቸው ጊዜ ግን ይጸጸታሉ። በገዛ እጃቸው ታንቀው ተሰቅለው ወይም ባልባሌ ቦታ ወድቀው ይሞታሉ። በዚያን ዘመን ተጠንቀቁ። አባት ልጁን፣ ወንድምም ወንድሙን ይጠላል። እህት እህቷን፣ አማትም ምራቷን አትወድም። ባልንጀራም ባልንጀራውን ይከዳል። አባትም ልጁን ለሞት አሳልፈው ይሰጣል። ልጆቻቸውም አባትና እናታቸውን ያስገድሏቸዋል። ለሰው ጠላቱ ቤተሰቡ ይሆናል። በዚያን ጊዜ ተጠንቀቁ። አበያና ባለሞያ በሬዎች ይጠመዳሉ፣ የሚስበውን ይገርፉታል፣ አበያውን ይተውታል። በሬ የተባለ በሬ አይደለም ሰው ነው እንጂ። ዋስ ይከፍላል፣ ባለዕዳ ያመልጣል፣ የሚይዘውም የለም። በዚያን ጊዜ ተጠንቀቁ። ብሉን ብሉን የሚሉ ጣፋጭ ፍሬዎች ወይንና ትርንጎ ይፈጠራሉ፣ ይናቃሉ እንጂ የሚበላቸው የለም። እሬት መራራ ይባላሉ። ወይንና ትርንጎ የተባሉት ወይንና ትርንጎ አይደሉም። መጻሕፍትና ሊቃውንት መምህራን ናቸው። ሲመክሩ ሲያስተምሩ ይንቋቸዋል እንጂ አይሰማቸውም። በዚያን ጊዜ ተጠንቀቁ። በዚያን ጊዜ የምድረ በዳ አውሬዎች ቦታቸውን ትተው ወደ ከተማ ይገባሉ። አውሬ የተባሉ ባህታውያን ናቸው። ባህታውያን ነን ሲሉ የብቱትናን ሥራ አይሰሩም። ጾም፣ ጸሎት፣ ሌሊት መንቃት የለባቸውም። መነኮሳት ነን ሲሉ ከዚህ ሁሉ አንድ ሥራ አይሰሩም። ፍቃድ አይፈጽሙም። ወንድማቸውን ባልንጀራቸውን አይወዱም። እንደ ዓለማዊ ሰው የዚህን ዓለም ሹመት ይሻሉ። በረከቴን ቸርነቴን በምድር ላይ ሳፈስ ይህንን ትተው መራራ ይበላሉ። የዛር ዘፈን ይወዳሉ። በዚያን ዘመን ሰራዊቱም መኳንንቱም ነገሥታቱም ሕዝቡም ደንቆሮውም ብልሁም ንጹሑም እርኩሱም ባሪያም ጌታም ለአጋንንት ያድራሉ። በኀጢአት በትዕቢት ይታጀራሉ። ፍቅር ትሕትና ስለሌላቸው ጸሎታቸው በእግዚአብሔር ዘንድ ዋጋ የለውም። ዕጣናቸውም ወደ ሰማይ አያርግም። እነዚህን ለመሳሰሉ ሁሉ የገነት ደጅ አይከፈትላቸውም። በዚያን ጊዜ ተጠንቀቁ። ቁራ ቀሚስ ወደ አንገቱ ያጠልቃል። ቁራ የተባለ ቁራ አይደለም። ቄስ ነን የሚሉ መንፈስ ቅዱስ ያላደረባቸው ወደ ቤተ ክርስቲያን የማይሄዱ ይህን ዓለም የሚወዱ የእግዚአብሔርን ምስጋና ትተው የዚህን ዓለም የተከተሉ ሕጌን ትተው 3-4 ሚስት የሚያገቡ ለወንዱም ለሴቱም ሐሰት የሚያስተምሩ በስሜ የሚገዙትን ለአምልኮት የሚቀኑትን የሚንቁ ናቸው። በዚያን ጊዜ ተጠንቀቁ። በዚያን ጊዜ ደንቆሮች ብልሆች፣ ብልሆችም ደንቆሮች ይሆናሉ። ውሃ ሻቅቦ ይፈሳል። ውሃ ሻቅቦ ይፈሳል የተባለው በማይገባቸው እኔ ነግስ የሚሉ ናቸው። እኔ እግዚአብሔር የባሕሪ ንጉሥ ሳለሁ የምገድል የማድን የምቀጣ የምምር የምሾም የምሽር ከሰማይ በታች ከምድር በላይ ከኔ ሌላ አምላክ የለምና። በዚያን ጊዜ ተጠንቀቁ። በእነዚያ ወራትና ዘመናት እውነተኛ ፍርድ የሚፈረድባት ከተማ ፍርድ ይጣመምባታል። ጽድቅ ሰፍኖባት የነበረች አገር የነፍስ ገዳዮችና የልዩ ልዩ ወንጀለኞች ዋሻ ትሆናለች። ባለሥልጣኖችና ሹማምንቶች ከአመፀኞች ጋር ይተባበራሉ። ሁሉም ጉቦ ይወዳሉ፣ መማለጃ ይቀበላሉ። ልዩ ልዩ እጅ መንሻንም ለማግኘት ይጣደፋሉ። በዚህም የተነሳ በድሃና በሀብታም መካከል ትክክል አይፈርዱም። በዚያን ጊዜ ተጠንቀቁ። ስለ ጉቦና ስለ ማማለጃ ሐሰተኛውን እውነተኛ፣ እውነተኛውን ሐሰተኛ ለሚያደርጉ፣ ክፉውንም መልካም፣ መልካሙንም ክፉ ለሚሉ፣ ጨለማውን ብርሃን፣ ብርሃኑን ጨለማ ለሚያደርጉ፣ መራራውን ጣፋጭ፣ ጣፋጩን መራራ ለሚሉ ወዮላቸው። በዚያን ጊዜ ተጠንቀቁ። ስለዚህ የእሳት ወላፈን ቃርሚያን እንዲበላ አበቅም ገለባ በእሳት ነበልባል እንደሚጠፋ አመድም በንፋስ ኃይል ተጠርጎ እንደሚበላ እንዲሁ የእነሱ ሥር ይበሰብሳል፣ ቡቃያውም ይደርቃል፣ እንደ ትቢያ ይበናል። የእግዚአብሔርን ሕግ ተላልፈዋልና የተናገረውንም ቃሉን አቃለዋልና። በዚያን ጊዜ ተጠንቀቁ። ሰብል በደረሰ ጊዜ አንበጣ ኩብኩቤ የምድራቸውን ፍሬ
የሚበላ መቅሰፍት ይላክባቸዋል። በየአገሩ ጸብ፣ ክርክር ይነሳል። ነጋዴያን ወዲያና ወዲህ ብለው እንዳይነግዱ የባህር ወደብ ይዘጋባቸዋል። ልብስ ይታጣል። ብዙ ዋጋ ቢሰጡ አይገኝም። የዚያን ጊዜ ንብረት የተበላሸ ነው። በጉም ላሙም እንስሳ ሁሉ ያልቃል። ቤተ ክርስቲያን ይዘጋል። ዕጣንም አይገኝ። የሚፈጃቸው ዘንዶ ይመጣል። ተኩላም፣ እባብም፣ ዥብም፣ ነብርም አንበሳም ይፈጃቸዋል። የሮጠ አያመልጥም፣ የተሰማራም ተመልሶ አይገባም። የዶሮን ጫጩት ከእናታቸው ብቻ እየነጠቀ እንደሚወስድ ጠላፊ አሞራ ይላክባቸዋል። በዚያን ጊዜ ተጠንቀቁ። በዚያን ጊዜ ረሃብ፣ ችጋር ይሆናል። ሰው የሰውን ሥጋ ይበላል። ብዙዎችም ሰዎች እንደ እንስሳ ሳር ይግጣሉ። ሀገርም ይጠፋል። ሥጋዬን ደሜን ያረክሳሉ። ምስጢር የለ ሁሉ ይጋለጣሉ። ከወላጆቻቸውና ከዘመዶቻቸው ጋር ይሴስናሉ። ሰውነታቸውን ያሳድፋሉ። ባልፈጠራቸው ያመልካሉ። ስለዚህ የሚፈጃቸው ጨካኝ ንጉሥ ይነግሥባቸዋል። ታላቁም ታናሹም ያልቃሉ። ሴቱም ወንዱም፣ መነኮሳትም ካህናትም፣ ሕዝቡም በየአገሩ ሁሉ ያልቃል። እነዚያም ከዚህ ከመከራ የተረፉት እንኳ ልባቸው አይመለስም፣ በልቦናቸው ድንቁርና ሞልቷልና። እኔም ቁጣዬን ከነሱ አላበርድም። በዚያን ጊዜ ተጠንቀቁ። የአሕዛብ ቀን እንደደረሰ ወቁ። ለአሕዛብ በሩቅ ምልክት ይሰጣቸዋል። ከምድርም ዳርቻ በፉጨት ይጠራሉ። እነሱም የተጣደፉ ፈጥነው ይመጣሉ። ደካማና ስንኩል የለባቸውም። የሚያንቀላፋና የሚተኛ የለም። የወገባቸው ትጥቅ አይፈታም። የጫማቸው ማሰሪያ አይበጠስም። እንደ አንበሳ ያገሳሉ። እንደ ባሕር መትመም ይተማሉ። የጥፋት ክንዳቸውን ያነሳሉ። እጃቸውንም ለምርኮ ይዘረጋሉ። የሚያድንም የለም። ብርሃን ትሰወራለች፣ ምድርም ትጨልማለች። በዚያም ሰዓት ብዙ ጭንቅና መከራም ይሆናል። በዚያን ጊዜ ተጠንቀቁ። በኋለኛው ዘመን ጎግ ከሰሜን ዳርቻ ይወጣል። የሰራዊቱ ብዛት ምድርን እንደ ጉም ይሸፍናል። ሰራዊቱን እየመራ በእስራኤል ላይ በዘመተ ጊዜ መቅሰፍትና መዓት ይወርዳል። መሬትም ትናወጣለች። ከጽኑ መናወጥ የተነሳ የባሕር ዓሣዎችና የሰማይ አዋፎች፣ በምድረ በዳ ያሉ አራዊቶች፣ በምድር ላይ የሚኖሩ ሰዎችና ተንቀሳቃሽ ፍጥረቶች ሁሉ ይንቀጠቀጣሉ። ተራራዎች ይገለባበጣሉ። ገደሎች ይናዳሉ። አጥርና ቅጥሮች ይፈርሳሉ። ታላቅ ጦርነት ይሆናል። በሞስህና በቶምቤል አለቃ በጎግ ላይ ዶፍና የበረዶ ድንጋይ፣ እሳትና ድኝም በእርሱና በሰራዊቱ ላይ ይዘንባል። በእጁ የጨበጠውን በጫንቃው የተሸከመውንና በወገቡ የታጠቀውን ልዩ መሣሪያ ይጥላል። እሱና ሰራዊቱ ከእሱም ጋር ያሉት ሕዝቦች በእስራኤል ተራሮች ላይ ይወድቃሉ። ሥጋቸውም ለሰማይ አሞሮችና ለምድር አራዊቶች መብል ሆኖ ይሰጣል። በእስራኤል ከተማ የሚኖሩ የጎግን የጦር መሣሪያ ለመማረክ ይወጣሉ። ታንኩንና መድፉን፣ ሌላውን ከባድና ልዩ ልዩ የጦር መሣሪያውን በእሳት ያቃጥላሉ። ከጦር መሣሪያው ብዛት የተነሣ 7 ዓመት ለቤት ማገዶ ያደርጉታል። ከዱር እንጨት አይለቅሙም። በዚያን ጊዜ ተጠንቀቁ። ከዚያም በኋላ በእስራኤል ባሕር በስተ ምሥራቅ ያሉ ሸለቆዎች ለጎግና ለሰራዊቱ መቃብር ይሆናሉ። ከሬሳውና ከመቃብሩ ብዛት የተነሣ በዚያ ቀበሌ መተላለፊያ አይገኝም። መንገድን ይዘጋል። የጎግን ሰራዊት ለመቅበርና ምድሯንም ለማጽዳት የእስራኤልን ሕዝብ 7 ወር ይፈጅባቸዋል። መቃብር ለመቆፈርና ሬሳውን ለመቅበር በብዙ ሺህ የሚቆጠሩ የቀን ሠራተኞች ይቀጠራሉ። ከ7 ወር በኋላ ከመቃብር የቀረውን ከሰማይ አሞራና ከምድር አራዊት የተረፈውን በመቆጣጠር ምድሪቱን እየዞሩ ያጸዳሉ። በዚያን ዘመን ተጠንቀቁ። በዚያን ጊዜ መሬት በአንድ ቀን 3 ሰዓት ትናወጣለች። በደቡብ በኩል ብርቱ ንፋስ ይነሳል፣ ቤታቸውን ያፈርሳል፣ ሰውም ያልቃል። በምዕራብ በኩል ብርቱ ዝናብ፣ ብርቱ ክረምት ይመጣል። ፀሐይንም ጉም ይሸፍናታል። 7 ቀን ትጨልማለች፣ ብርሃኗ ይደክማል። መብረቅ ነጎድጓድ ይመጣል፣ ምድርም ትጠፋለች። ያን ጊዜ ምድር እኔ ምን አደረግሁ ጌታዬ ትለኛለች። እኔም ባንቺ ያለው ሰው ሁሉ እኔን አላወቀምና ይህም ምልክት ማድረጌ እንዲያውቁት ነበር እላታለሁ። የምድር እጽዋት ሁሉ በብዙ ድርቅ ይጠፋሉ። ደግሞ በክንፉ የሚሰበስብ አሞራ እልካለሁ። እሱም በግና ፍየል በአንድ ቀን የሚገድል ነው። ከእነዚያውም የተዘጋጀ የለም። በግና ፍየል ያልኋችሁ ጻድቃንና ኃጥአን ናቸው። ከዚህ በኋላ የአሕዛብ ነገሥታት መኳንንት ሁሉ ይሰበሰባሉ።
በመከራ ይተላለቃሉ። ሥጋዬን ደሜን ያረከሱ በሐሰት በስሜ ማሉ ፍቃዴን ያልፈጸሙ በጽኑ አስራቸዋለሁ። በዚያን ዘመን ሞትን አሰናብተዋለሁ። ሸሽተውም አያመልጡም፣ የሚያድናቸውም የለም። ፈርዖን ከነሰራዊቱ እንደሰጠመ ይሆናል። 17 ቀን ይዋጋሉ፣ በክፋታቸው ያልቃሉ። በዚያን ጊዜ በዚህ መጽሐፍ ቃል የተጠበቁ የጾሙ የጸለዩ ጥቂት ሰዎች ይተርፋሉ። ከዚህ በኋላ ምድር ያለ ሰው ብቻዋን ትቀራለች። አይጥና ፍልፈል ይሰለጥናሉ፣ ምድርን ሁሉ ያጠፋሉ። ከዚህ በኋላ ከምሥራቅ በኩል ታሪካዊና አደገኛ የሆነ ንጉሥ ይነግሣል። እሱም ፈቃድን የፈጸሙትን ከመከራ ያተረፍኳቸውን የሚሰበስብ ነው። ጳጳስም ይወጣል፣ ምድርን የሚባርክ ሰውን ደስ የሚያሰኝ ነው። የአብያተ ክርስቲያናት ይታደሳሉ። በዚያን ዘመን መክሰፍት የለም፣ ምሕረት በረከት ይበዛል። ያለ ደመና 8 ቀን ይዘንባል። ይህም ዝናብ በረከት ፍቅር ነው። በዚያን ጊዜ ተኩላ ከበግ አውራ ጋር ይጫወታል፣ ነብርም ከፍየል ጠቦት ጋር ይተኛል። አንበሳና ላም አብረው ይሰማራሉ፣ አህያና ጅብ አንድነት ይውላሉ፣ ግልገሎቻቸውም አብረው ይፈነጫሉ። በአንድ እረኛ ይጠበቃሉ፣ ሁሉም አንድ መንጋ ይሆናል። በዚያን ጊዜ የዕውሮች ዓይን ይበራል፣ የደንቆሮቹም ጆሮ ይከፈታል። አፈ ዲዳ ይዘምራል፣ አንካሳ እንደሚዳቋ ይዘላል። በበረሃ ፈሳሽ ውኃ ይፈልቃል፣ ደረቁና ጭንጫውም ምድር ውኃ ማጠራቀሚያ ይሆናል። አንበሳ የሚኖርበት ምድረ በዳ፣ ተኩላና ቀበሮ የሚተኛበት ጫካ፣ ዝንጀሮ የሚፈነጭበት ገደልና ጭንጫ ልምላሜ ይታይበታል። ወይንና ጽጌረዳ፣ ሎሚና ትርንጎ፣ ሸንኮረና ሸምበቆ ይበቅልበታል። በዚያን ዘመን ጥል፣ ክርክር፣ ሐሰት ነገር የለም። ሁሉም በንጉሥ ቃል ይጸናል። ምድርም በጳጳስ ቃል ትባርካለች። ሰሜም ይከበራል። ፍቅር በረከት በምድር ላይ እንደ እህል ይዘራል። ሰውም በደስታ ለእግዚአብሔር ይገዛል። ምድር ትታደሳለች። በየአገሩ ሁሉ ፍጹም ደስታ ይሆናል። እግዚአብሔርን ይፈራሉ ያከብሩታልም። የሕፃንነታቸውና የጉልምስናቸውን ወራት የሽምግልናቸውን ዘመናት ሁሉ በተድላ በደስታ ይጨርሳሉ። እያንዳንዱም ሰው ወደ ሞተው ወገኑ መቃብር ሄዶ እያለቀሰ ወንድሜ እንሆ ማርና ወተት ቅቤና ማንኛውም የምግብ አይነት ሁሉ ሞልቷል፣ ተርፏል። ይህን ሁሉ ሳታይ ሄደሃልና ተነስተህ ይለዋል። በዚያን ጊዜ የአንድ በሬ እሸት የአንዲት ላም ወተት ለብዙ ይበቃል። ፍቅር፣ ሰላም፣ ደስታና ተድላ እንጂ ጸብ፣ ክርክር፣ ጦርነት የለም። ሰውም በምድር ላይ በቅንነትና በበጎ መንፈስ ለእግዚአብሔር ይገዛል። ከዚህም በኋላ በሦስት ወገን 3 ነገሥታት ይነግሣሉ። አንድ ወደ ምሥራቅ፣ አንድ ወደ ምዕራብ፣ አንድ ወደ ደቡብ ይሄዳሉ። ከዚህ በኋላ ሐሳዊ መሲህ ይመጣል። እኔ ክርስቶስ ነኝ እያለ ብዙ ሰዎችን ያስታል። በየአገሩ መከራ ይወርዳል። ሰማይ ምድር ያልፋል። ፀሐይ፣ ጨረቃ፣ ከዋክብትም ሁሉ ይጠፋሉ። በዚያን ጊዜ የሰው ልጅ ከቅዱሳን መላእክት ጋር በግርማ መንግሥቱ በመጣ ጊዜ በጌትነቱ ዙፋን ይቀመጣል። ዳግመኛም 3 ጊዜ መለከት መነፋት ይሆናል። ይኸውም ሙታንን የሚያነቃ ነው። በመጀመሪያው አዋጅ እስከ ዓለም ዳርቻ የተበተነ የሥጋ ትቢያ ይሰበሰባል። በላይ ያለውና በታች ያለው በባሕርና በየብስ ያለው አውሬ የበላው ገደል የገባ ውሃ የወሰደው እንዲሁም በልዩ ልዩ ሞት ፈጽሞ ያረጀና የጠፋ በምድር ላይ የወደቀ የሥጋ ቅርፊት ሁሉ ወደ ቀደመ መገናኛው ይሰበሰባል። በሁለተኛው አዋጅ አጥንቶች ከሥጋና ከደም ጋር ይያያዛሉ። ያለ መንቀሳቀስ ያለ መናወጥ እስከ ጊዜው ድረስ ፍጹም በድን ይሆናሉ። በሦስተኛው አዋጅ ሙታን እንደ ዓይን ጥቅሻ ይነሳሉ። ጻድቃንና ኀጣን ክፉም ቢሆን ደግም ቢሆን በሕይወታቸው ዘመን ሁሉ ከምድር የተከተላቸውን ሥራቸውን ተሸክመው ይነሳሉ። በዚያን ጊዜ በቀኝ የቆሙትን እናንተ የአባቴ ብሩካን ዓለም ሳይፈጠር ያዘጋጀውላችሁን መንግሥተ ሰማያትን ትወርሱ ዘንድ ወደ እኔ ኑ ይላቸዋል። ብራብ አብልታችሁኛልና፣ ብጠማ ጠጥታችሁኛልና፣ እንግዳ ብሆን አሳድራችሁኛልና፣ ብታረዝ አልብሳችሁኛልና፣ ብታመም ጎብኝታችሁኛልና። በጎችን በቀኙ ፍየሎችን በግራው ያቆማል። በግና ፍየል የተባሉ በግና ፍየል አይደሉም፣ ጻድቃንና ኀጣን ናቸው። በዚያን ጊዜ ጻድቃን እንዲህ ብለው ይመልሱለታል፣ አቤቱ መቼ ተርበህ አይተን አበላንህ? ወይስ ተጠምተህ አጠጣንህ?
መቼስ እንግዳ ሁነህ አይተን ተቀበልንህ? ወይስ ታርዛ ለበስንህ? መቼ ታመምክና አየንህ? ወይስ መቼ ታስረህ ጠየቅንህ? ንጉሡም መልሶ እውነት እውነት እላችኋለሁ ከእነዚህ ከታናናሽ ወንድሞቼ ለአንዱ ያደረጋችሁት ለእኔ ማድረጋችሁ ነው ይላቸዋል። ከዚያም በኋላ በግራ የቆሙትን እናንተ ርጉማን ከእኔ ወግዱ፣ ለሰይጣንና ለሰራዊቱ ወደ ተዘጋጀ ወደ ዘላለም እሳት ሂዱ። ብራብ አላበላችሁኝምና፣ ብጠማ አላጠጣችሁኝምና፣ እንግዳ ብሆን አላሳደራችሁኝምና፣ ብራቆት አላለበሳችሁኝምና፣ ብታመም አልጎበኛችሁኝምና፣ ብታሰር አልጠየቃችሁኝምና ይላቸዋል። እነርሱም ደግሞ አቤቱ ተርበህ ወይስ ተጠምተህ ወይስ እንግዳ ሁነህ ታርዘህ ወይስ ታመህና ታስረህ መቼ አይተንህ አልጠየቅንህም ይሉታል። ንጉሡም እውነት እውነት እላችኋለሁ ከዚህ ከታናናሾች ለአንዱ ያላደረጋችሁት ለእኔ ያላደረጋችሁም ብሎ ይመልስላቸዋል። ያን ጊዜ ዓመፅንና ተንኰልን ይናገር የነበረ አፍና አንደበት ሁሉ ይዘጋል። ያን ጊዜ ሐዘን ይደረጋል፣ የማይጠቅም ሐዘን ነው። ያን ጊዜ ጩኸት ይሆናል፣ የማይጠቅም ጩኸት ነው። ያን ጊዜ ፍጅት ይሆናል፣ የማይጠቅም ፍጅት ነው። ያን ጊዜ ለቅሶ ይሆናል፣ የማይጠቅም ለቅሶ ነው። እናት የልጇን ለቅሶና ጩኸት አትሰማም። ያን ጊዜ ፍጻሜ ማልቀት እንደሌለው እንደ ክረምት ውሃ እንባ ይፈሳል። ነጣቂ መብረቅ የሚያስደነግጥ የነጎድጓድ ቃልም የሚቆርጥና የሚከፍል የሚለይ ብርቱ ብልጭልጭታም ይላካል። ይኸውም የኃጥአን ዕድል ፋንታቸው ነው። ያን ጊዜ ምድር አደራዋን ትመልሳለች። ያን ጊዜ በሕይወቷ ዘመን የሠራችው የነፍስ ሥራዋ ይገለጻል። ከዚህ በኋላ ፍጥረት ሁሉ ይሰበሰባል። 1000 ዓመት እንደ አንዲት ቀን ይሆናል። ያን ጊዜ ጻድቃን ከኃጥአን፣ ኃጥአን ከጻድቃን ይለያሉ፣ እርኩሳንም ከንጹሐን ይለያሉ። ሥራቸው ክፉ የሆነ ነገሥታት፣ መኳንንት፣ ሰነፎች፣ ቀማኞች፣ ካህናት፣ መነኮሳት፣ ያለ መንፈስ ቅዱስ የሚናገሩ፣ በአንደበታቸው ሐሜት የሚያበዙ ምግባራቸው ይገለጻል። በእኔ ፊት ያፍራሉ። ያን ጊዜ በእኔ ስም ያዘኑ ደስ ይላቸዋል። በዚያ ዓለም ደስታ ያበዙ ያዝናሉ። ያን ጊዜ በስሜ መከራን የተቀበሉ ደስ ይላቸዋል። እኔን ያላመኑ ከሃዲዎች ያዝናሉ። ያን ጊዜ ትሕትና የሠሩ በመንግሥተ ሰማያት ይከብራሉ። ትዕቢትን ያበዙ ግን ገሃነመ እሳት ይወርዳሉ። ያን ጊዜ በስሜ የሞቱ የዘላለም ሕይወትን ያገኛሉ። ወዳጆቼን ጻድቃንን የገደሉ ግን ያፍራሉ። ያን ጊዜ በስሜ መከራ የተቀበሉ ፊታቸው እንደ ፀሐይ ያበራል። ወዳጆቼን ባሮቼን በመከራ የጣሉ ከመከራ ይወድቃሉ። ያን ጊዜ በስሜ የተራቡ ይጠግባሉ። ዓለምን የናቁ እጥፍ ድርብ ክብር ያገኛሉ። ግፍ የተቀበሉ ሰዎች ደስታን ያገኛሉ። ያን ጊዜ ክፉ ሰዎች እኔን ይካዱ ገሃነመ እሳት ይወድቃሉ። ያን ጊዜ ያለ ሐኬት በስሜ ያመኑ ደስ ይላቸዋል። እኔንም ስላመኑ በስሜ ስላስተማሩ እጥፍ ድርብ ክብር ይሰጣቸዋለሁ። በስሜ ያላስተማሩትን ግን በዚያ ያልቃሉ የማይባል መከራ ያገኛቸዋል። ከዚህ በኋላ ክረምት፣ በጋ፣ ዘር፣ መከር፣ የዚህ ዓለም ሐሳብ የለም። መውለድ፣ መዋለድ፣ ጥል፣ ክፉ ነገር የለም። ይህ ወዳጄ ነው፣ ይህ ጠላቴ ነው ማለት የለም። ምድርን ሰማይን አድላቸዋለሁ። መላእክት ወዳጆቼ፣ ጻድቃን ወንድሞቼ፣ ሰማዕታት ወገኖቼ በእኔ ያመኑ ሁሉ ከእኔ ጋር ይቀመጣሉ። ከዚህም በኋላ እስከ መቼም ድረስ ያልፋል፣ ይጠፋል፣ ያልቃል፣ ይደቃል አይባልም። የጌታችን የመድኃኒታችን የኢየሱስ ክርስቶስ ቸርነቱ ይቅርታው ይደረግልን። በፍካሬ ኢየሱስ የተነገረው ትንቢት በመፈጸም ላይ ነው። ሴቶች ንግሥተ ነገሥታት ሆኑ። ዘውድ ደፍተው ሉል ጨብጠው ነገሱ። በፍርድ ወንበር ተሰይመው የዕድሜ ልክ እስራት፣ የሞት ፍርድ ፈረዱ። ሴቶች ርዕሰ ብሔር ሆነው ሕዝብን ገዙ። ሴቶች ጠቅላይ ሚኒስትር ሆነው መላውን ሰራዊት መሩ። ሴቶች ቤተ ክርስቲያን መዘምራን ሆነው በከበሮ እግዚአብሔርን አመሰገኑ። ሴቶች በጦርነት በመሬትና በአየር ተዋግተው ጠላቶቻቸውን ድል አደረጉ። በአንጻሩ የዓለም ፍጻሜ እየተቃረበ ነው። የመላው ዓለም ሕዝቦች ንስሐ ቢገቡ ግን እግዚአብሔርንም በጸሎት ይቅርታ ቢለምኑት ጸሎታቸውን ሰምቶ ይቅር ይላቸዋል፣ ዕድሜያቸውንም ያረዝምላቸዋል።